ምንኩስና የተጀመረው እንዴት ነው? በመጽሐፍ ቅዱስ መነሻዎች ባሻገር የምንኩስና ታሪክ ስናጠና በአራተኛው ክፍለ ዘመን እንደተጀመረ ይታወቃል። ለ300 ዓመታት በአሰቃቂው ዘመነ ሰማዕታት ቅድስት ቤተክርስቲያን መከራ ስትቀበል ክርስቲያኖቹን በየቀኑ ሲገደሉ የነበረበት ዘመን ድንገት አበቃ። በደማቸው ለመጠመቅና በሞታቸው ክብር ለመቀዳጀት የተዘጋጁ ምዕመናን ድንገት በቃ ከእንግዲህ አትሞቱም የሚል አዋጅ ታወጀባቸው። እረፍት አገኘን ብለው የተደሰቱ እንደነበሩ ሁሉ ለሰማዕትነቱ ቆርጠው ለክብር አክሊል የተዘጋጁ እንደነበሩ፣ ብዙዎች ግን ድንገት ሰማዕትነት ሲቆም አዘኑ። ከሰማዕትነት ክብር ወርደው እንደማንኛውም ሰው መኖር ከበዳቸው። ስለዚህም በሰይፍ ባይሞቱ በፍቃዳቸው ሞተው ለክርስቶስ ሕያው ሆነው ሊኖሩ ወደ ገዳማዊ ሕይወት ወደ ምንኩስና ጎረፉ። ይህም ክስተት ለምንኩስና ለገዳማዊ ሕይወት ምክንያት ሆነ። ዝቋላን በመሳሰሉ ገዳማት የሚገኙ መነኮሳት በስጋ የሚሞቱበት ቀን ሳይደርስ በክርስቶስ ፍቅር በፈቃዳቸው የሞቱ ሐዋርያው እንዳለው ስጋን ከክፉ ምኞቱ መሻቱ ጋራ የሰቀሉ ናቸው። ሰማዕትነትም ቀድሞ የተመኙትን ክብር ነበረ። በእነርሱ መገደል የሞት ነው። በእነርሱ ጸሎት ብርሃን የምንኖረው፣ ስንጨነቅ ከእግራቸው ስር የምናለቅስ፣ በዓለም ማዕበል ስንላተብ በመስቀላቸው መልሃተ ወደ ጸጥታ ወደብ የምንደርስ እኛው ነን። ባለቆቡ ሰማዕት አባቴ ሆይ እርሶን የገደሉት የእኔ ተስፋ ነው። ሰማዕቱ መነኩሴ ሆይ በእርሶ ሞት የተቀደደው የእንባዬ መሐረብ ነው። አንጀታችን በሐዘን እርር የሚለው ለእናንተ ሳይሆን ለራሳችን ነው። ከእናንተ ጸሎት በቀር ምርኩዝ የሌለን እኛ ሊለቀስልን እንጂ ለእናንተ አናለቅስም። ቀድማችሁ የጠላችኋት ዓለም ብትጠላችሁ አይገርምም። በፍቅሯ ለተሸነፉ ለእኛም ግን እንባ ያስፈልገናል። እውነተኛዋ ቤተክርስቲያን የትኛዋ እንደሆነች ዘመነ ሰማዕታት የምትደግመዋ የክርስቶስ ቤተክርስቲያን ማን እንደሆነች በደማችሁ ያሳያችሁ ምስክሮች ሆይ ለእኛ እንጂ ለእናንተ አናለቅስም። የእኛ እግር ከማጠብ፣ የእኛን ብሶት ከመስማት፣ የእኛን የክርስትና ስም ዘውትር በጸሎት ከመጥራት፣ እኛን ተቀብሎ ከማስተናገድ እረፉ ብላችሁ ከመነኮሱላችሁለት አምላክ እቅፍ ስለገባችሁ አናዝንም። የምናዝነው በተራራ ላይ ያለ መብራታችን ለጠፋብን ለኛ ነው። የእኛን ደብር ታቦር፣ ዝቋላ፣ ስሉስ ቅዱስ በደመና ይጋርድ እንጂ ምን እንላለን? ገዳምንና ገዳማውያን መንካት የንብን ቀፎ ማፍረስ ነው። ቤተክርስቲያን ከቅዱስ ሲኖዶስ እስከ አቃቤ ያሉትን ሁሉ በገዳም ቀፎነት የተሰሩ የማር እንጀራዎች ናቸው። ማሩን የሚጋሩት ንቦች ያሉት ከቀፎዎች ገዳም ውስጥ ነው። የአቦዬ የገብረ መንፈስ ቅዱስ የቆቡ ልጆች በአስኬማ ላይ የሰማዕትነት አክሊላቸውን የደረሰባቸውን ቅዱሳን መነኮሳት ጸልዩልን። በዙፋኑ ፊት ቆማችሁ ቅዱሱና እውነተኛውን ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብላችሁ ስለኛ ማሉ። ራእይ ምዕራፍ 6 ቁጥር 10። የዲያቆን ሄኖክ ኃይሌ ከፔጁ ላይ የተወሰደ ነው። ክብር ይስጥልኝ።